በኢንተርኔት ዓለም ውስጥ አንድ ትልቅ ተቃርኖ አለ። በስክሪናችሁ ላይ $1000 እያያችሁ በኪሳችሁ ግን 1 ብር ላታገኙ ትችላላችሁ። ብዙዎች ዲጂታል ስራ እንደ ቀላል የገቢ ምንጭ ያስቡታል። ነገር ግን ስራውን ጨርሳችሁ ክፍያውን ለመቀበል ስትሞክሩ ጎግል እና ሌሎች የዓለም አቀፍ ኩባንያዎች ከፊት ለፊታችሁ የማይታይ ግድግዳ ይገነባሉ። ዛሬ በዚህ የመጀመሪያ ክፍል በኢትዮጵያ ውስጥ የምትገኙ የዲጂታል ፈጣሪዎች ክፍያችሁ እንዳይደርሳችሁ የሚያደርገውን የመጀመሪያውንና እጅግ ውስብስብ የሆነውን መሰናክል እንመረምራለን። የማንነት ማረጋገጫና የፖስታ ቤት ምስጢር። ክፍያ ለመቀበል የመጀመሪያው እርምጃ ማንነትን ማረጋገጥ አይደንቲቲ ቬሪፊኬሽን ነው። እዚህ ጋር ትልቁ ምስጢር የሚጀምረው ጎግል የእርስዎን መታወቂያ የሚመረምረው በሰው ሳይሆን ሮቦት ኤአይ ነው። አብዛኛው የኢትዮጵያ ፈጣሪ የሚሳሳተው እዚህ ጋር ነው። ለምሳሌ መታወቂያችሁ ላይ ስማችሁ አበበ ካሳሁን ተብሎ በግርድፍ አማርኛ ተጽፎ ሊሆን ይችላል። እናንተ ደግሞ አድሰንስ ላይ አበበ ካሳሁን ብላችሁ ሞልታችኋል። ሮቦቱ እነዚህን ሁለት ስሞች የማዛመድ አቅሙ ውስን ነው። ብዙዎች መታወቂያቸውን በስልካቸው ፎቶ አንስተው ይልካሉ። ነገር ግን በፎቶ ላይ የብርሃን ነጸብራቅ ካለ ወይም አራቱም ማዕዘኖች በትክክል ካልታዩ ሲስተሙ ወዲያውኑ ውድቅ ያደርገዋል። ይህ ሲሆን your account is temporarily suspended የሚል ቀይ ማስጠንቀቂያ ይመጣል። ለምሳሌ ሰለሞን የሚባል ፈጣሪ ቻናሉን ሰሎ ቲዩብ ብሎ ሰይሟል። አድሰንስ ላይም ስሙን ሰሎ ቲዩብ ብሎ ሞላ። ነገር ግን መታወቂያው ላይ ስሙ ሰለሞን በቀለ ነው። ጉግል ሰሎ ቲዩብ የሚባል ሰው የለም በሚል ክፍያውን ይዘጋዋል። ስም ከሰነድ ጋር 100% መግጠም ያለበት ለምን እንደሆነ እዚህ ጋር በዝርዝር እናያለን። ማንነታችሁ ከተረጋገጠ በኋላ ጎግል እውነተኛ ቤት እንዳላችሁ ማረጋገጥ ይፈልጋል። ለዚህ ደግሞ ፒን የተባለ ባለ 6 አሃዝ ሚስጥራዊ ቁጥር በፖስታ ይልካል። እዚህ ጋር ነው በኢትዮጵያ ውስጥ ትልቁ ፈተና የሚጀምረው። በአሜሪካ ወይም አውሮፓ ፖስተኛው ደብዳቤውን እስከ ቤቶ በር ድረስ ያመጣዋል። በኢትዮጵያ ግን እንዲህ አይነት አሰራር የለም። አድሰንስ ላይ አዲስ አበባ ሃውስ ነምበር 123 ብላችሁ ትሞሉ ያ ደብዳቤ አየር ላይ ተንሳፎ ይቀራል። ብዙዎች የፖስታ ሳጥን የላቸውም። የጓደኛቸውን ሳጥን ይጠቀማሉ። ለምሳሌ ሳጥን ቁጥር 500 እንበል። ደብዳቤው መጣ። ነገር ግን በደብዳቤው ላይ ያለው ስም የእርሶ ስም ነው። የሳጥኑ ባለቤት ግን ሌላ ሰው ነው። ፖስታ ቤቱ ስሙን ካላወቀው ደብዳቤውን ለባለቤቱ ያልተገኘ አንዲሊቨርድ በሚል ወደ አሜሪካ ይመልሰዋል። ጎግል ፒኑን 4 ጊዜ እንድንጠይቅ ይፈቅድልናል። በእያንዳንዱ ሙከራ መካከል 3 ሳምንት መጠበቅ አለብን። 4ቱ ሙከራዎች ካልተሳኩ ማስታወቂያችሁ ይቆማል። ነገር ግን እዚህ ጋር አንድ ድብቅ መፍትሄ አለ። ማኑዋል ቬሪፊኬሽን። 4 ጊዜ ጠይቃችሁ ካልደረሳችሁ በባንክ ደብተር ወይም በውሃ መብራት ክፍያ ደረሰኝ አድራሻችሁን ማረጋገጥ የምትችሉበትን ምስጢራዊ መንገድ ደረጃ በደረጃ እንመረምራለን። ዛሬ ያየነው የመጀመሪያ ደረጃ ነው። አድሰንስን አሳምነን ፒኑን አስገብተን ዶላር ከጉግል ካዝና እንዲወጣ አደረግን። ነገር ግን ዶላሩ አሜሪካ ለቆ ወደ ኢትዮጵያ ሲመጣ ሌላ አስፈሪ ጉዞ ይጠብቀዋል። በሚቀጥለው 10 ደቂቃ ዶላሩ በአትላንቲክ ውቅያኖስ ላይ ሲሻገር ኢንተርሚዲየሪ ባንክስ የሚባሉት መካከለኛ ባንኮች እንዴት የእናንተን ገንዘብ እንደሚቆርጡና የኢትዮጵያ ባንኮች ስዊፍት ኮድ ውስጥ ያለውን ድብቅ አሰራር እናያለን። በአድሰንስ ዳሽቦርዶ ላይ ፔመንት ሴንት የሚል ምልክት ይዩ። ብዙዎቻችን ገንዘቡ በቀጥታ ወደ ኢትዮጵያ ባንክ አካውንታችን የሚገባ ይመስልናል። ነገር ግን እውነታው ሌላ ነው። የኢትዮጵያ ባንኮች ከአሜሪካው ጎግል ጋር ቀጥተኛ የገንዘብ ግንኙነት የላቸውም። እዚህ ጋር ኮረስፖንደንት ባንኪንግ የሚባለው ሚስጥራዊ አሰራር የሚገባው የኢትዮጵያ ባንኮች ዶላርን ለመቀበል አሜሪካ ወይም አውሮፓ ውስጥ ወኪል ያስፈልጋቸዋል። ገንዘባችሁ መጀመሪያ የሚያርፈው የእናንተ ባንክ ወኪል በሆነው ትልቅ ዓለም አቀፍ ባንክ ጋር ነው። አሁን ወደ ዋናው ሚስጥር ንግባ። ለምን $100 ተልኮላችሁ $80 ብቻ ይደርሳችኋል? ቀሪው $20 የት ገባ? ለምሳሌ ገንዘባችሁ ኒውዮርክ በሚገኘው ሲቲ ባንክ ወይም ጀርመን በሚገኘው ኮሜርስ ባንክ በኩል ሲያልፍ እነዚያ ባንኮች ለዝውውሩ አገልግሎት ክፍያ ፕሮሰሲንግ ፊ ይቆርጣሉ። የክፍያ ከ15 እስከ $45 ሊደርስ ይችላል። በዓለም አቀፍ የባንክ ዝውውር ስዊፍት ውስጥ 3 አይነት የክፍያ መንገዶች አሉ። ጎግል የሚጠቀመው ኤስኤችኤ ሼርድ የተባለው ነው። ይህ ማለት ጎግል የራሱን የባንክ ክፍያ ይከፍላል። መካከለኛ ባንኮች የሚቆርጡት ክፍያ ግን ከእናንተ ገንዘብ ላይ እንዲቀነስ ይደረጋል። ለዚህ ነው ባንኬ ያልቆረጠብኝም ብላችሁ ስትከራከሩ ባንኩ እውነት የሚመስለውን ግን ያልተሟላውን እኛ የቆረጥነው የለም የሚል መልስ የሚሰጣችሁ። የቆረጡት መካከለኞቹ ባንኮች ናቸው። ገንዘብ በዓለም ዙሪያ የሚንቀሳቀሰው በስዊፍት ሶሳይቲ ፎር
ወርልድ ዋይድ ኢንተርባንክ ፋይናንስ ቴሌኮሙኒኬሽን አማካኝነት ነው። እያንዳንዱ ባንክ የራሱ የሆነ 8 ወይም 11 አሃዝ ያለው አድሬስ አለ። ለምሳሌ የአንድ ባንክ ዋና መስሪያ ቤትና ቅርንጫፎች የተለያዩ ስዊፍት ኮድ ሊኖራቸው ይችላል። እናንተ ግን የቅርንጫፉን ኮድ ብትሞሉ ገንዘቡ መንገድ ላይ የመጥፋት ወይም የመዘግየት እድሉ ከፍተኛ ነው። በስዊፍት ፎርም ውስጥ ኢንተርሚዲየሪ ባንክ የሚባል ክፍል አለ። ብዙዎች ይህን አያውቁትም ወይም ባዶ ይተውታል። የእርሶ ባንክ መካከለኛ ባንኩ ማን እንደሆነ በግልጽ ካልነገራችሁ ጉግል ገንዘቡ በፈለገው መንገድ ይልከዋል። ይህ ደግሞ ከፍተኛ ክፍያ በሚቆርጡ ባንኮች ውስጥ እንዲያልፍ ሊያደርገው ይችላል። የትኛው የኢትዮጵያ ባንክ ከየትኛው የውጭ ባንክ ጋር እንደሚሰራ ማወቅ ለዲጂታል ፈጣሪዎች የቤት ስራ ነው። አሁን ገንዘቡ ሁሉንም የባህር ማዶ ፈተናዎች አልፎ አዲስ አበባ ወደሚገኘው ባንካችሁ ገብቷል፣ ግን ገና አልተቀበላችሁትም። እንዲያውም ትልቁ የወረቀት ጦርነት የሚጀምረው አሁን ነው። በሚቀጥለው ክፍል የባንክ ሰራተኞች የገንዘብ ምንጭ አሳይ ሲሏችሁ ምን ማድረግ እንዳለባችሁ፣ የንግድ ፍቃድ ጥያቄን እንዴት እንደምትመልሱና በህጋዊ መንገድ ገንዘቡን በዶላር የመያዝ ሪቴንሽን አካውንት ሚስጥር ነው ያለን። ዶላሩ መካከለኛ ባንኮች አልፎ ኢትዮጵያ ደርሷል። አሁን ገንዘቡ ያለው ሰስፔንስ አካውንት በሚባል ጊዜያዊ ማቆያ ውስጥ ነው። ባንኩ ገንዘቡን ወደ ግል አካውንታችሁ ከማዛወሩ በፊት አንድ ወሳኝ ጥያቄ ይጠይቃችኋል። ይህ ገንዘብ ከየት መጣ? ባንኮች የገንዘብ ማጠብን መኒ ላውንደሪን ለመከላከል ማንኛውንም ከውጭ የሚመጣ ገንዘብ ምንጭ ማረጋገጥ አለባቸው። ብዙ ጊዜ የባንክ ሰራተኞች ከጉግል ተላከልን ስትሏቸው ግራ ይጋባሉ። እነሱ የሚጠብቁት የውጭ ሀገር ዘመድ የላከላችሁን ሪሚታንስ ወይም አንድ ድርጅት የላከውን የንግድ ክፍያ ነው። ሰራተኛዋ የንግድ ፍቃድህን አምጣ ልትል ትችላለች። እዚህ ጋር ነው ትልቁ ስህተት የሚሰራው። የዲጂታል ስራ ዲጂታል ኮንተንት ክሬሽን በኢትዮጵያ ገና በህግ ማዕቀፍ ውስጥ በሚገባ ያልገባ በመሆኑ ብዙዎች የለኝም ብለው ተስፋ ይቆርጣሉ። ነገር ግን መፍትሄው የንግድ ፍቃድ ሳይሆን የዲጂታል ውል ሰርቪስ አግሪመንት መሆኑን በዝርዝር እናያለን። ባንክን ለማሳመን ቁጭ ብሎ መጨቃጨቅ ሳይሆን በሰነድ የተደገፈ ማስረጃ ማቅረብ ያስፈልጋል። ጎግል ክፍያ ሲልክ ስቴትመንት ወይም ሪሴፕት ያዘጋጃል። የሰነድ የጎግልን አድራሻ፣ የእርሶን አድራሻ፣ የተላከውን የዶላር መጠንና የዝውውር ቁጥሩን ፔመንት ነምበር ይዟል። ይህ ሰነድ ከማንኛውም የንግድ ፍቃድ በላይ ለባንኩ ህጋዊ ማስረጃ ነው። ገንዘቡ የመጣው ከዩቲዩብ ነው ከማለት ይልቅ ዲጂታል ኮንተንት ሮያሊቲ ወይም ሶፍትዌር ሰርቪስ ፔመንት የሚሉ ቃላትን ተጠቀሙ። እነዚህ ቃላት በባንክ ህግ ውስጥ የታወቁና ተቀባይነት ያላቸው ናቸው። ባንኮች ለሮያሊቲ ክፍያ ያላቸው አመለካከት ከንግድ ክፍያ የተለየ መሆኑን እዚህ ጋር እናጋልጣለን። ገንዘቡን ለማውጣት ስትሄዱ ባንኩ በምንዛሬ ልቀይርልህ ይላችኋል። እዚህ ጋር ካልጠነቀቃችሁ ትልቅ ኪሳራ ይገጥማቸዋል። በአሁኑ አሰራር መሰረት የዲጂታል ገቢ ያላቸው ሰዎች ፎሬን ከረንሲ ሪቴንሽን አካውንት የመክፈት መብት አላቸው። ይህ ማለት የመጣላችሁን ዶላር 50% ወይም እንደ ወቅቱ ህግ በዶላርነት ማስቀመጥ ትችላላችሁ። ይህ የተቀመጠ ዶላር ለእርሶ ዲጂታል ነዳጅ ነው። ዩቲዩብ ላይ ማስታወቂያ ለማሰራት፣ ለኤዲቲንግ ሶፍትዌር ክፍያ ለመፈጸም ወይም ከውጭ ሀገር አዳዲስ የካሜራ እቃዎች ለማዘዝ ይህ ዶላር የግድ ያስፈልጋቸዋል። በባንክ ምንዛሬ ተመንዝሮ ወደ ብር ከተቀየረ ግን መልሳችሁ ዶላር ማግኘት አትችሉም። ገንዘቡን በከፊል በዶላር በከፊል በብር ተቀበላችኋል። አሁን ሀብታም ሆናችኋል። ገና ነው። በኢትዮጵያ ውስጥ ትልቅ ገቢ ሲኖራችሁ የሚመጣ ሌላ የመንግስት መስሪያ ቤት አለ፣ የገቢዎች ሚኒስቴር። በመጨረሻ ክፍል በዲጂታል ገቢ ላይ የሚጣል ግብር ሚስጥር፣ የኢትዮጵያ ታክስ ህግ ስለ ዩቲዩብ ገቢ ምን ይላል እና በህጋዊ መንገድ ግብር ከፍሎ በነፃነት እንዴት መበልጸግ ይቻላል የሚሉትን ወሳኝ ነጥቦች እናያለን። ገንዘቡ ባንክ ገብቷል፣ በከፊልም በዶላር አስቀምጠዋል። አሁን የሚመጣው ትልቁ ጥያቄ የገቢ ግብር ይከፈልበታል የሚለው ነው። ብዙ የኢትዮጵያ ዩቲዩበሮች ይህን ጥያቄ በመፍራት ከባንክ ጋር መነካካት አይፈልጉም። ነገር ግን ሚስጥሩ ያለው ህጉን ማወቅ ላይ ነው። በኢትዮጵያ የገቢ ግብር አዋጅ መሰረት ማንኛውም የሀገር ውስጥ ነዋሪ የሆነ ሰው ከሀገር ውስጥም ሆነ ከውጭ ሀገር የሚያገኘው ገቢ ግብር የሚከፈልበት ነው። ዩቲዩብ የሚልክላችሁ ዶላር እንደ ሮያሊቲ ኢንካም የፈጠራ ባለቤትነት ገቢ ነው የሚቆጠረው። ብዙዎች 35% ግብር ምን ከፍል ይመስላቸዋል። ነገር ግን ለሮያሊቲ ገቢ የሚከፈለው ግብር ለማንኛውም የንግድ ስራ ሳይሆን ቋሚ የሆነ 5% ነው። ይህን ሚስጥር አለማወቅ ብዙዎችን በስጋት እንዲኖሩ ያደርጋቸዋል። ለረጅም ጊዜ በዲጂታል ስራ መቀጠል ከፈለጋችሁ ከጥላ ስር መውጣት አለባችሁ። ባንኮች በየወሩ ከውጭ ዶላር ሲመጣላችሁ ወደ ገቢዎች ሪፖርት ማድረጋቸው አይቀሬ ነው። ስለዚህ ቀድሞ የግብር ክፍያ መለያ ቁጥር ቲን ማውጣት እና ገቢን ማሳወቅ ጥቁር መዝገብ ውስጥ እንዳትገቡ ያደርጋቸዋል። ገቢው እጅግ ከፍተኛ ሲሆንና በቡድን ቲም መስራት ሲጀምሩ እንደ አይቲ አማካሪ ወይም ማስታወቂያ ድርጅት ፈቃድ ማውጣት ጥቅሙ ይበልጣል። ይህ ሲሆን
የምታወጧቸው ወጪዎች ለምሳሌ የኢንተርኔት፣ የካሜራ ግዢ፣ የቤት ኪራይ ከገቢው ላይ ቀንሳችሁ ትክክለኛውን ግብር ብቻ እንድትከፍሉ ይረዳችኋል። ባለፉት ደቂቃዎች ውስጥ ከአድሰንስ ፒን ጀምሮ እስከ ገቢዎች ሚኒስቴር ያለውን ሸዋማ መንገድ ተመልክተናል። ዲጂታል ስራ ቪዲዮ መቅረጽ ብቻ አይደለም፣ የገንዘብን እና የህግን መንገድ ማወቅም ጭምር ነው። አሁን የመጀመሪያውን መሰናክል አልፈናል። ገንዘባችሁ እጃችሁ ገብቷል፣ ህጋዊነታችሁም ተረጋግጧል። የቪዲዮ እንዲታይላችሁ ያደረገው አልጎሪዝም እንዴት እንደሚሰራ ያውቃሉ። ስልካችሁ የእናንተን ፍላጎት እንዴት አውቆ ቪዲዮዎችን ያቀርብላችኋል። በሚቀጥለው ሳምንት በምናየው ምዕራፍ 2 ክፍል የአልጎሪዝም ድብቅ ሴራ በሚል ርዕስ የኢንተርኔት ሮቦቶች እንዴት አይምሯችንን እንደሚቆጣጠሩና ቪዲዮዎቻችን ቫይራል ለማድረግ ምን አይነት ሚስጥራዊ ቁልፎች መጠቀም እንዳለብን ያለን። እስከዛው ድረስ ስራችሁን ቀጥሉ፣ መረጃችሁን አደራጁ። ሰላም።